እውነታዎች የሚሽከረከሩበት የተደበቀው ብርሃን የሚያገኝበት ማዕከል። ይህ ምህዋር የዩቲዩብ ቻናል ነው። አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ጉዳይ የሁላችንንም ቀልብ የሳበውን ግን ደግሞ በይፋዊ ገጾቹ ላይ የትንሣኤ በዓል የእንኳን አደረሳችሁ መልእክት ሲያስቀምጥ ስለ አዲሱ አልበም ምንም ያላለ፣ በመጨረሻም የአክብሮት ሰላምታይን በማስቀደም ቀጣዩ ቲዮሪካ የተሰኘው አዲሱ አልበም የፊታችን ሐሙስ ሚያዝያ 8 2018 በቴዲ አፍሮ ኦፊሻል ዩቲዩብ ድረገጽ ከቀኑ 8 ሰዓት ወደ እናንተ እንደሚደርስ በአክብሮት እገልጻለሁ ብሎ በአጭር ቃል የተናገረው አድናቂዎቹ የሙዚቃው ንጉሥ እያሉ የሚያሞካሹት ቴዎድሮስ ካሳሁን ገርማሞ የአዲሱ አልበም ስያሜ ኢትዮሪካ። በዚህ ቪዲዮ የስሙን ጥልቅ ፍልስፍና፣ የሽፋን ምስሉ ሚስጥር፣ አስገራሚውን የቁጥር ስሌት እንዲሁም ከስቱዲዮ ጓዳ የወጡ ያልተሰሙ መረጃዎችን በዝርዝር እንፈትሻለን። አብራችሁን ቆዩ። የአንድ የጥበብ ሥራ ከህዝብ ጋር ያለው ግንኙነት የሚጀምረው ከይዘቱ ቀድሞ በሚቀርበው ስያሜና ማስታወቂያ ነው። ነገር ግን በሚሊዮን የሚቆጠሩ አድናቂዎች ማህበራዊ ሚዲያውን በወሬ እያናወጡት፣ ቴዲ ግን በፋሲካ በዓል እንኳን አደረሳችሁ ብሎ ብቻ አለፈ። ይህ ዝምታ ምን ማለት ነው? ደሳለኝ የተባለ የፌስቡክ ተጠቃሚ እንዳነሳው ይህ ዝምታ መናቅ ነው ወይስ ሊቅነት ብሎ በአጭር መጠይቃዊ ያረፍተ ነገር ሐሳቡን አጋርቶ ነበር። የዘመናችን የግብይት ምሁራን ነገርን ደጋግመህ መናገር አሳምን ይላሉ። የቴዲ የማርኬቲንግ ፍልስፍና ግን የተለየ ነው። የሱ የማርኬቲንግ ጥበብ የመገኘት ሳይሆን ያለመገኘት ኃይል ነው። አብዛኛው አርቲስት እዩልኝ ስሙልኝ ሲል፣ ቴዲ ግን አድናቂዎቹን ሚዲያውንና ዩቲዩበሮችን የራሱ የፕሮሞሽን ማሽን አድርጓቸዋል። እሱ ሲደብቀው እኛ እንፈልጋለን። ስነ ጥበብ እንደ ሸቀጥ ገበያ ወጥቶ አይሸጥም። እንደ ወይን በጓዳ ተቀምጦ ሲብላላ ቆይቶ ጊዜው ሲደርስ መዓዛው ራሱ ሰዎችን ይስባል። የቴዲ ዝምታ የሊቃውንት ዝምታ ነው። ለዚህም ነው በመጨረሻም በራሱ ገጽ ቀደም ብሎ ያነበብንላችሁን አጭር መልእክት ብቻ ያስቀመጠው። ኢትዮሪካ የተሰኘው ይህ አምስተኛው የቴዲ ስቱዲዮ አልበም ቀደም ሲል ለዳግማዊ ትንሣኤ ይወጣል ተብሎ የነበረ ቢሆንም አሁን ግን የፊታችን ሐሙስ እንደሚለቀቅ ተረጋግጧል። እስቲ እኚህን 5 አጋጣሚዎች በጥልቀት ተመልከቱ። የሚለቀቅበት ቀን ሚያዝያ 8፣ የሚለቀቅበት ሰዓት ከቀኑ 8 ሰዓት፣ የሚለቀቅበት ወር ሚያዝያ በኢትዮጵያ አቆጣጠር 8ኛው ወር፣ ዓመተ ምህረቱ 2018፣ የትራክ ብዛቱ 18 ዘፈኖች። ይሄ የቁጥሮች ስሌት እንዲሁ በአጋጣሚ የተፈጠረ ይመስላችኋል? በቴዲ አፍሮ ስራዎች ድንገተኛ አጋጣሚዎች እምብዛም ናቸው። አንዳንድ ጸሐፊያን እንደሚሉት ቁጥር 8 የአዲስ ጅማሮና የዳግም መወለድ ምልክት ነው። ኢትዮጵያ አሁን ካለችበት ማህበራዊና ፖለቲካዊ ውጥረት አንጻር ኢትዮሪካ አዲስ ጅማሬን፣ አዲስ ተስፋና የጋራ ትርክትን ይዞ የሚመጣ አልበም መሆኑ ፍንጭ ነው። 18 ዘፈኖችን መያዙ ደግሞ ምን ያህል ጊዜ ወስዶ ምን ያህል ጥበብን አብላልቶ ለመምጣት እንደተዘጋጀ ያሳያል ሲሉ ሐሳባቸውን ያጋራሉ። ወደ አልበሙ ርዕስና የግራፊክስ ስራ ስንመጣ ደግሞ ገና ሙዚቃው ሳይደመጥ ሰፊ የትርጉም ክርክሮችን እያስነሳ ይገኛል። ኢትዮሪካ የሚለው ቃል በቋንቋ ጥናት ፖርቶማንቶ ተብሎ የሚጠራው የሁለት ገላጭ ቃላት ጥምረት ነው። የቃሉ ውህደትም ከኢትዮጵያ ኢትዮና ከአፍሪካ ሪካ የሚሉትን በመውሰድ የተፈጠረ አዲስ ጽንሰ ሐሳብ ነው። አንዳንዶቹ ደግሞ ዩሪካ አገኘሁት ከሚለው ታሪካዊ የግሪክ ቃል ጋር ተዳምሮ ኢትዮጵያ የጠፋባትን አንድነት ዳግም ማግኘቷን የሚያበስር ሊሆን ይችላል ይላሉ። ይህም ኢትዮጵያን የአፍሪካ እምብርትና የጥቁር ሕዝቦች ሁሉ መገለጫ አድርጎ ያሳያል። በአልበሙ ምስላዊ መግለጫ ላይ ትልቁን ትኩረት የሚሰቡት 2 ዋና ዋና ምልክቶች አሉ። እነሱም የመጀመሪያው በኢትዮሪካ ጽሑፍ ውስጥ ያለው የቶ ፊደል አቀማመጥ በጥንታዊ የግብፅ ስልጣኔ ኢንክ ወይም የህይወት ቁልፍ ተብሎ ከሚታወቀው ምልክት ጋር ቀጥተኛ ተመሳሳይነት አለው። ደራሲ ይስማዕከ ወርቁ በዴርቶ ጋዳ ልቦለዱ የቶ መስቀል በሚል ያስተዋወቀው ይህ ምልክት የጥንታዊ የኢትዮጵያ ጥበብ፣ ሳይንስና ሚስጥራዊ ዕውቀት መክፈቻ ነው ተብሎ ይታሰባል። ሁለተኛው ከቶ ምልክቱ ጎን ባለው የአክሱም ሐውልት መካከለኛ ክፍል ላይ በጥቁር ክብ ውስጥ የአፍሪካ ካርታ ተቀምጧል። ይህ ምስል ኢትዮጵያ ለአፍሪካ ስልጣኔና ነጻነት መሰረት መሆኗን እንዲሁም የአፍሪካ ካርታ በሐውልቱ ልብ ላይ ማረፉ የፓን አፍሪካኒዝም ንቅናቄና ጥቁር ህዝባዊነትን እንደሚያንጸባርቅ ፍንጭ ይሰጣል ሲሉ ሰዎች ሐሳባቸውን ማጋራት ጀምረዋል። ቴዲ በጥቁር ሰው አልበሙ የአድዋን ድል ከፍ አድርጎ እንደዘመረው ሁሉ ኢትዮሪካ የዚያ ታላቅ ጉዞ ቀጣይ አካል መሆኑን እነዚህ የምስል ቋንቋዎች ይነግሩናል። ከዚህ ሁሉ ድንቅ ስራ ጀርባ ያለው የቅንብር ጥበበኛ ማን እንደሆነ ታውቃላችሁንም?
የአልበሙን 9 ያህል ዜማዎች ያቀናበረው ወጣቱ ሙዚቀኛ በረከት ተስፋ ጊዜ ነው። በረከት ከቴዲ ባለቤት አመለሰት ሙጬ ጋር በነበረው ቆይታ ስለ ስራ ሂደቱ ያልተሰሙ ሚስጥሮችን አጋርቷል። በተለይም ናት የተሰኘውን ተወዳጅ ነጠላ ዜማ በማቀናበር አቅሙን ያስመሰከረው በረከት ስለ ቴዲ እንዲህ ብሏል። ቴዲ ጂኒየስ ነው። ነገሮችን የመረዳት አቅሙ እጅግ ከፍተኛ መሆኑንና የሥራ ሰዓት አክባሪነቱ ለስኬቱ ሚስጥር መሆኑን ተናግሯል። ከመጽሐፍ ቅዱስ ያለው የጠለቀ እውቀትና ለወጣት ባለሙያዎች ምክር የማይነፍግ ምስኪንና ትሑት ሰው መሆኑን መስክሯል። ቴዲ ዝናው ለወጣቱ ባለሙያ እንዲሰጥ የሚፈልግ መሪ ነው ብሎ ገልጾታል። አልበሙም አልጋ ባልጋ አልነበረም። ቴዲ በስራ ቶሎ አይረካም የሚለው በረከት የተሻለ ውጤት ለማምጣት ሲባል እስከ መከራከርና መጣላት የደረሱባቸው ጊዜያት እንደነበሩ አልሸሸገም። በመጨረሻም በረከት እጅግ ጥራት ያለውና ቆንጆ ስራ ነው ጠብቁን ሲል ለአድማጮች አረጋግጧል። የሙዚቃ ኢንዱስትሪያችን ወደ ነጠላ ዜማዎችና አጫጭር የቲክቶክ ሙዚቃዎች ባዘነበለበት በዚህ ወቅት 18 ትራኮች ያሉት ሙሉ አልበም ይዞ መምጣት ኢንዱስትሪውን ከስሩ የሚያነቃንቅ ክስተት ነው። የማህበራዊ ሚዲያው በዚህ ጉዳይ እየተናወጠ ነው። ናትናኤል መኮንን የተባለ ፌስቡክ ላይ ከ700 ሺህ በላይ ተከታዮች ያለው ጸሐፊ ከየትኛውም ሃይማኖትና ዘር ሳትወግን ስለ ኢትዮጵያዊነት ብቻና ስለ ፍቅር አንድነት በመዝፈን ኢትዮጵያን ባንተ ልክ ያከበራት የለም ሲል ቴዲን አሞካሽቶታል። ሌላዋ ባለ ሐሳብ ሰኒ አልማዝ ቀን 8 ወር 8 ሰዓት 8 ዓመተ ምህረት 2018 አልበም ባትለቀውም ይሄ ብቻውን ድንቅ ዜማ ነው እኮ ብለዋለች። ስለ አዲሱ አልበም ብዙ እየተባለ ነው። እነዚህ በጥቂቱ የጨረፍናቸው የአድናቂዎቹ አስተያየቶች ናቸው። የፊታችን ሐሙስ የጥበብ ማዕድ ይዘረጋል። እኛ አድናቂዎቹ ይህን ታሪክን፣ ፍልስፍናና ዜማን ያጣመረ የጥበብ ሥራ ለመቋደስ ጓጉተናል። እናንተስ ምን ታስባላችሁ? ቴዲ አፍሮ ብዙ ጊዜ ለምን ዝምታን ይመርጣል? የ8 ቁጥር ሚስጥርስ ከዚህ የተለየ ምን ትርጉም አለው ትላላችሁ? ኢትዮሪካ ከቀደሙት አልበሞች በምን ይለያል ብላችሁ ትጠብቃላችሁ? ሐሳባችሁን ኮመንት ላይ አስቀምጡልኝ። ይህ ዝግጅት ከተመቻችሁ ላይክ ማድረጋችሁን አትዘንጉ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የምህዋር ቤተሰብ ይሁኑ። የጥበብ ጊዜን ተመኘውላችሁ። በያላችሁበት የዓለም ዳርቻ ቸርን ሰንብት።